እስቲ ዛሬ ስለ ሶሻል ሚዲያ አጠቃቀም ነው። ሶሻል ሚዲያ እንዴት ነው የምትጠቀሙት? ሶሻል ሚዲያ የሰው ልጅ ከተጠቀመበት ብዙ ነገሮችን የምናገኝበት ነው። ካልተጠቀምንበት ደግሞ የምንጠፋበት ነው። እንደ ሰው አቀባበል ይወስነዋል ማለት ነው። ምክንያቱም ሶሻል ሚዲያ ላይ የምናደርጋቸው እያንዳንዱ እንቅስቃሴ የዛሬን ብቻ ሳይሆን ነገ ተጠያቂ የምንሆንበትን አንዳንድ ነገሮች ስላሉት ማለት ነው። ለምሳሌ ዶክመንት ነው ሶሻል ሚዲያ የዛሬ 10 ዓመት 15 ዓመት 20 ዓመት ለልጆቻችን የሚቀር ስለሆነ ሶሻል ሚዲያ ስትጠቀሙ ፖዚቲቭ የሆነ ነገር ይዛችሁ ለመምጣት ሞክሩ። ፖዚቲቭ ነገር ይዛችሁ ከመጣችሁ በዶክመንታችሁ ላይ የምታስቀምጡት ወይ ከሌላ ሼር ራሱ የምታደርጉት ፖዚቲቭ የሆነ ነገር መሆን አለበት። ምክንያቱም ልጆቻችሁ ነገ እንደ ዶክመንት ያዩታል። ምክንያቱም የእናንተ ቅርስ ነው እና ልትጠቀሙበት ሌሎችንም ሰዎች ልትጠቅሙበት ስለሚሆን ሶሻል ሚዲያ አጠቃቀማችንን ግን እንዴት ነው ብለን ራሳችን ፈትሸን የምናቀርበው ለሰዎች የምንሰጠው ግብዓት ጥሩ ግብዓት ነው ወይንስ ይሄ እንክርዳድ የሆነ ግብዓት ነው? አንዳንድ ጊዜ አንዳንድ ሰዎች ለኮመንት ላይ ያለው ለነቀፋ ብቻ የሚጽፉ ሰዎች አለው። ፖዚቲቭ አመለካከት ኖሯቸው ድጋፍ የሚሰጡ ሰዎች አሉ። እንደዛ እንደ ሰው ጭንቅላት ይለያያል። ግን ፖዚቲቭ እና ኔጌቲቭ ለማለት ለመንቀፍም ለመደገፍም እኛ በራሳችን ጭንቅላት የራሳችን የሆነ ግብዓት አለን ወይ ነው። ሶሻል ሚዲያ ላይ የምናቀርበው ግብዓት አለን ብለን ራሳችንን ስንፈትሽ አጠቃቀማችን ጥሩ ነው አይደለም ብለን መገምገም አለብን። እስከዛሬ ድረስ የመጣችሁበት ለሰዎች ያጋራችሁት ሼር ያደረጋችሁት ወይ ከራሳችሁ ሐሳብ ለሰዎች ያጋራችሁት የሶሻል ሚዲያ ምን አይነት ነው? የሚጠቅም ነው የሚጎዳ ነው? ለኔጌቲቭ ነገር ነው ወይስ ለፖዚቲቭ ነገር ነው የምትጠቀሙት? ምክንያቱም ብዙ ዓለም ነው የሚያየው ሶሻል ሚዲያ ብዙ ሰው ነው የሚያየው እና እኔ አንድ ነገር አስባለሁ። ሁልጊዜ ሰዎች እንዲከተሉኝ እንጂ እኔ ሰዎችን እንድከተል አልፈልግም። የሚመቸኝን ነገር እጽፋለሁ። ያ ስጽፍ ግን በነገራችን ላይ ደግሜ ያየዋለሁ ከሌላው አንጻር ማለት ነው። ጥሩ ነው አይደለም የሚል መንፈሳዊ ከሆነ በመንፈሳዊነቱ ዓለማዊ ከሆነ ደግሞ በዓለማዊ የምሰጠው ግብዓቱ ለሌሎች ሰዎች ይጠቅማል ወይስ አይጠቅምም የሚል ካረጋገጥኩኝ በኋላ ነው ሶሻል ሚዲያ ላይ ማስቀመጥ የምፈልገው። ምክንያቱም ለነገ ቤተሰቦቼ ያሉ ልጆቼ ያሉ ጓደኞቼ ነገ ብዙ ነገር ያሉ እና ያንን ከግምት አስቀምጣለሁ። ብዙ ጊዜ ትላልቅ ሰዎች የጻፉትን ወይ ደግሞ በባይብል የተደረገውን ነገር በተለይ ለኔ ትልቅ መሰረታዊ ነገር በጣም አውቀዋለሁ ማለት አይደለም። ባይብል ግን ለኔ አንድ ትልቅ ነገር ነው፣ ህይወቴ ምዕራፍ ነው ብዬ ነው የማስበው እና እውነት የምትለውን ቃል ሁልጊዜ ከባይብል ይጠቅመኛል። ምክንያቱም ከሰዎች ወይ ደግሞ በዚህ በዓለማዊ በሳይንሱ ዓለም የተማርነው ትምህርት ባይብሉ በብዙ መንገዱ ዓለም መቀበልን ብቻ ነው የምትፈልገው፣ መስጠትን አትፈልግም። ተቃራኒ ናቸው። ባይብሉና ዓለም በጣም ነው የሚቃረኑት። ዓለም ሰፊ ነች፣ ባይብሉ ግን ያጠባዋል። የሚጠባው የስጋ ፍላጎት የነፍስ ፍላጎትን ግን በጣም ነው የሚያሰፋውና አመለካከታችን እንዴት ነው? የአመለካከት ጉዳይ ነውና ለሶሻል ሚዲያ የምናጋራው መረጃ ከራሴ ጭንቅላት ነው ወይንስ ሰው የጻፈውን ወይ ሰው ያቀረበውን ለመተቸት ነው የሚሄደው?
ከራስ ሀሳብ አፍልቀ ወይ አፍልቀሽ ለሌላ ሰው ማጋራት ሀሳብ መስጠት ምሁርነት ነው። በነገራችን ምሁር ነው የሚባለው ይሄ ሰው። ሀሳብ የሚሰጥ ሰው ምሁር ነው። ሀሳብ ያሌለው ግን የተሰጠውን ሀሳብ ሲተች ይኖራል። ስለዚህ ሶሻል ሚዲያ አጠቃቀማችን በደንብ እንደሆነ ንብ ብዙ ሰርታ ማር ለሰው ልጅ እንደምትሰጥ ሁላ እኛ የምንሰጠው የማር አይነት ውጤት ይኑረን እንጂ ቁስል እንዳየች ዝም ምን ተጻፈ ምን ጻፉ ዛሬ ምን ተፈጸመ አይደለም። የተፈጸመውን ከራሳችን አእምሮ እናውጣስ እና ዝም ብለው ሰዎች ምናልባት ትምህርት ይሆናቸዋል ብዬ ነው። ፍጣን አሁን ደግሞ አማርኛ መናገር የማይችል ሰው ይሄ ኤአይ መጥቶ ይሄ መንፈስ ነው። ኤአይን አላምነው ሲጀምር ኤአይ እንደዚህ አድርግልኝ እንደዚህ አድርግልኝ ኤአይ እንዴ የራስህ ፈጠራ ሊኖር ይገባል። ሰው እኮ ነው በአምሳል እግዚአብሔር የፈጠረ ጥሩ ምጡቅ ሆነ አእምሮ አለን እንዴ። አልቀ ፊደል እንኳን አስተካክለው የማይጽፉ ሰዎች በኤአይ ኧረ ፍጠር። በራስ ጭንቅላት ይኖር። በጭንቅላት ለመመራት ሞክሪ። ሶሻል ሚዲያን በስነ ስርዓት ከተጠቀማችሁ ብዙ ጥቅም አለው። በነገራችን ላይ ክፍያ አለው ታውቃላችሁ። ፌስቡክ ክፍያ ጀምረዋል። ኢንስታግራም ክፍያ አለው። ቲክቶክ ክፍያ አለው። እያንዳንዱ ክፍያ አለው። ክፍያ የምናገኘው መቼ ነው? ወደፊት እናወራበታለን።